ሰላም ናችሁ? እንዴት ናችሁ? ዛሬ እስቲ ስለ አንድ ተክል ልንገራችሁ። እንኮይ የሚባል ዛፍ ታውቃላችሁ? እንግዲህ እንኮይ ከሎሚ አነስ ያለ ድቡልቡል በጣም ከላይ እንደምታዩት በጣም መልኩ የሚያምር የሚጣፍጥ ፍሬ የሚያፈራ ነው። እንግዲህ እንኮይ በሳይንሳዊ አጠራሩ ዛይሜኒያ አሜሪካና ይባላል። ለምንድን ነው ይህንን የምጠቅሰው? ብዙ ጊዜ የተለያዩ ሌሎች እጽዋትንም ተመሳሳይ መልክ አሳይተው ይሄ እንኮይ ነው ሊሉ የሚችሉ ስለሆነ እና ስያሜው ደግሞ በተለያየ ቦታ የተለያየ ስም ስላለው ነው። እንግዲህ እንኮይ በተለይም በቆላማ አካባቢ የሚበቅል እጽዋት ነው። እንግዲህ የደን አካል ነው ማለት ነው። ግን እንኮይ ፍሬው በጣም ጣፋጭ ስለሆነ ግንዱ ደግሞ በተለይም ለማገዶና ለከሰል የሚያገለግል ስለሆነ እንደገና ሌሎች በርካታ ጥቅሞችም ስላሉት አሁን በሀገራችን በመጥፋት ላይ ያለ እጽዋት ነው። ግን በጣም ተወዳጅ ነው። በዘፈንም እንኮይ እንኮይ የሚል ዘፈን እንዳለ እናስታውሳለን። ሙሉ ግጥሙንም ባልችለው እንግዲህ ከፍሬው ለምግብነት ከምንበላው ከእንኮይ እንደምታዩት በጣም ከሚያምረው ባሻገር በተለይ በርካታ ህመሞችን ያስታግሳል። ለምሳሌ ከፍተኛ ሙቀት በሚኖርበት ጊዜ የሙቀት የጨመረ ሰውነት ሙቀትን እንዲቀንስ ያደርጋል። የህመምም ማስታገሻ ነው። እንደገና ደግሞ የእስትንፋስ ጉሮሮ አካባቢ ላይ ያሉ የመተንፈስ ችግሮችን እንደዚሁ ይቀንሳል። የጥርስ ህመም ለእብድ ውሻ በሽታ መድኃኒት ነው። የቆዳ ላይ የሚደርሱ የማቃጠል እነዚሁንም እንደዚሁ ያሽላል። የሆድ ትላትለን ይገላል። እንግዲህ ለካንሰር፣ ለሐዋሲያን፣ ለቫይረስና ለጉበትና ለወባ በሽታዎች መከላከል ይረዳል። እንግዲህ ይሄ መከላከል እንደሚችል ከስሩ ጀምሮ እስከ ቅጠሉ ድረስ የመድኃኒትነት እንዳለው በሳይንሳዊ ጥናት የተረጋገጠ ነው። እንግዲህ በምግብነት የሚበላ ስለሆነ ብዙ ጊዜ ብንወስደው ብዙ ጊዜ የጎንዮሽ ጉዳት የለውም። ግን ምናልባት ለእያንዳንዱ ህመም ግን መጠኑን ማጥናት